So in this video ስለ SEO ወይንም ሰርች ኤንጂን ኦፕቲማይዜሽን እና በማህበራዊ ሚዲያ ረገድ ስላለው ጠቀሜታ የተወሰኑ ነገሮችን እንመለከታለን። ሶ SEO ወይንም ሰርች ኤንጂን ኦፕቲማይዜሽን የምንለው ምንድነው? የኛ ይዘት በሰርች እንደ ጉግል ወይንም ቢንግ ባሉ ሰርች ኤንጂኖች ላይ ሰርች በሚደረጉ ቃላት ሰርች በሚደረጉበት ጊዜ ሃየር ራንክ እንዲያደርግ ማድረግ የምንችልበት ስልት ነው ማለት ነው። ሶ ለማህበራዊ ሚዲያ SEO አስፈላጊ የሆነው ምንድነው? አንደኛ ነገር የፖስቶቻችንን መድረስ የሚችሉትን ሰውና ቪዚቢሊቲያቸውን ይጨምርልናል። ሁለተኛ ደግሞ ወደ ድር ጣቢያችን ወይንም ወደ ማህበራዊ ሚዲያ መድረካችን ተጨማሪ ትራፊክ ስለሚያመጣ ወይንም ተጨማሪ ሰዎችን ወደዛ ስለሚያመራ የደንበኞቻችንን ወይም የተጠቃሚዎቻችንን ኢንጌጅመንት ይጨምርልንና እንዲሁም የተቋማችንና የንግድ ስራ ድርጅታችንን ዲስከቨሪቢሊቲ የመገኘት እድልን ያሳድጋል ማለት ነው። ኦኬ ሶ on page SEO for social media posts እንመልከትና ይህ ስንል ምን ማለት ነው? ሶሻል ሚዲያ ማህበራዊ ሚዲያ ፖስቶቻችን ላይ እና ፔጃችን ላይ ምን አይነት ኪወርዶች አካተን SEO ማሻሻል እንችላለን የሚለውን እንመለከታለን። ለሰርች ቪዚቢሊቲ የመጀመሪያው ነገር ምንድነው? ካፕሽኖቻችን ፖስታችን ላይ የምናያያዝ ጽሁፎች ወይም የቪዲዮዎች ርዕስ ወይም ደግሞ ዲስክሪፕሽኖች መግለጫዎች ላይ ሬሌቫንት የሆኑ አግባብ ያላቸውን ቃላት መጠቀም ማለት ነው። the second thing we can do ደግሞ ሬሌቫንት የሆኑ call to action CTA call to action በተኖችን ፖስቶቻችን ውስጥ ማካተት ማለት ነው። in another video ትንሽ ሞር ኢላቦሬት አድርገናል ስለ CTA እና ምን አይነት CTAዎች አሉ ስለሚለው ማለት ነው። another thing we can do is አግባብ ያለ በእናንተ ተመሳሳይ ኢንዱስትሪ ውስጥ or ኒሽ ውስጥ የሚንቀሳቀሱ አካውንቶችን ታግ ማድረግ እና ቪዲዮዎችን ፖስት ስታደርጉ or any images ፖስት ስታደርጉ እነዚህ ኢሜጆች እና ቪዲዮዎች የት ነው የተነሱትና የተቀረጹት የሚለውን የሚገልጹ ሎኬሽን ታጎች በመጨመር SEO እና ሰርች ቪዚቢሊቲ SEO ኢንሃንስ ማድረግና ሰርች ቪዚቢሊቲ መጨመር እንችላለን። and also as always ኢሜጆቻችን እና ቪዲዮዎቻችን ትኩረት የሚስቡና ኳሊቲ ያላቸው መሆናቸውን በማረጋገጥ SEO ማሳደግ እንችላለን። another ስትራቴጂ ደግሞ ሃሽታግ ስትራቴጂዎችን መጠቀም ነው። ፖፑላር ተወዳጅ የሆኑ ሃሽታጎችን ኒሽ ሃሽታጎችን ማለት በእናንተ ኢንዱስትሪ ስፔሲፊክ የሆኑ ሃሽታጎችና ብራንድድ ሃሽታግስ የምንላቸው የእናንተን የምርት ስም ወይንም የእናንተን ተቋምና የንግድ ስራ ድርጅት ስም የሚያካትቱ ሃሽታጎች በፖስታችሁ ጋር ማያያዝ ቪዚቢሊቲያችሁን መጨመር ትችላላችሁ። ይህንን ለማድረግ በእናንተ ኢንዱስትሪ ውስጥ ሬሌቫንት የሆኑት ሃሽታጎች ምን አይነት ናቸው? for example if you're sports industry ውስጥ ካላችሁ የትኛው ሃሽታግ ነው ሞር ቪዚቢሊቲ ያለው or entertainment industry ውስጥ ከሆናችሁ የትኛው ነው የሚለው ሪሰርች ማድረግ ይኖርብናል መጀመሪያ ማለት። another thing we can do is ለእናንተ ብራንድ ኔም እና ኢንዱስትሪ ሪሌቫንት የሆነ ሁሌ የምትጠቀሙት አንድ ሃሽታግ መምረጥና ማስተካከል ነው። also remember to like በእያንዳንዱ ፕላትፎርም ላይ ያለው የሃሽታግ ኢፌክቲቭነስ የተለያየ ስለሆነ በፖስት የምታረጉት ፕላትፎርም መሰረት የሃሽታጎቹን ቁጥርና አይነት ዲሳይድ ማድረግም እንዳትረሱ። for example ኢንስታግራም ላይ ሃሽታግ ሪች ፖስትስ በደንብ ቤተር ፐርፎርማንስ ስላላቸው ኢንስታግራም ላይ እስከ 30 ድረስ ሃሽታግ ማካተት ትችላላችሁ። on Facebook ምናምን የመሳሰል ላይ ደግሞ ሜቢ 10 ከ5 እስከ 10 ሃሽታጎችን በማያያዝ ቪዚቢሊቲ መጨመር ይቻላል። አሁን a little bit about like platform specific SEO tips እንመልከት ማለት ነው። ፌስቡክ ላይ አሁን SEO ወይንም ሰርች ኤንጂን ላይ የሚታዩት ቃላት የሚወሰዱት ከአባውት ሴክሽን ነው። ስለዚህ ፌስቡክ ላይ ሬሌቫንት ቁልፍ ቃላት SEO ኪወርድስ ማስቀመጥ ያለባችሁ አባውት ሴክሽን ውስጥ ነው። እዚህ ውስጥ ኪወርድ ሪች እና ፖስታችሁንም ኪወርድ ሪች የሆኑ ካፕሽኖች መጠቀምና ሎኬሽን ታግ ማድረግ ነው። for ኢንስታግራም ሃሽታግ እና ጂኦ ታግስ እና አልት ቴክስት የሚለው ወይንም የኢሜጅ ዲስክሪፕሽኖች SEO ሰርች ኤንጂን ላይ ቪዚብል ስለሚደረጉ እነዚህ ውስጥ ኪወርዶችን ማካተት እንዲሁም ባዮዋችሁ ውስጥም ሬሌቫንት ኪወርዶችን ሪሰርች አድርጋችሁ ማካተት። for ቲክቶክ ደግሞ ትሬንዲንግ ሳውንድስ እና ሃሽታጎች ናቸው ኪወርድ for SEO ኢንጌጅመንት ሄልፕ የሚያደርጉት። ቪዲዮ ዲስክሪፕሽኖቻችሁ ውስጥና ካፕሽኖቻችሁ ውስጥም ሬሌቫንት ኪወርዶችን ማካተት ይኖርባችኋል። and for YouTube አርዕስቶችን and ዲስክሪፕሽኖችን ወይንም ቪዲዮቹ ላይ የምታስቀምጡን ታግ ውስጥ ሬሌቫንት ኪወርድ ሪሰርች አድርጋችሁ ያዘጋጃችሁን ኪወርድ ማስቀመጥና ማስገባት እንዲሁም የዩቲዩብ ታምብኔል ላይ የቪዲዮ ከመከፈቱ በፊት
የምታየው ኢሜጅ ላይ ሬሌቫንት ኪወርድ መጨመርና የቪዲዮዎቹም ደግሞ በኮሌክሽን የምታዘጋጁባቸው ፋይሎች ወይንም ኮሌክሽኖቹ ስሞች ላይ ደግሞ በተመሳሳይ ሬሌቫንት ኪወርድስ ማስቀመጥ እንችላለን ማለት ነው። ሶ የተለያዩ ቱሎች አሉ አሁን ኤስኢኦ ለሰርች ኢንጂን ኦፕቲማይዜሽን የሚረዱ ማለት ነው። ሶ the first thing is Google Trends ነው። ሶ Google Trend ላይ ያው በወቅቱ ትሬንዲንግ የሆኑት ቶፒኮች ምንድናቸው፣ የትኞቹ ኪወርድ ናቸው ሞስት ሰርችድ የሚለውን ከዛው ከጉግል ሰርች ሪፖዚቶሪ ውስጥ አናሊሲስ ማግኘት እንችላለን። ሃሽታጊፋይ በመጠቀም ደግሞ ለእናንተ ፖስቶች ሬሌቫንት የሆኑ ለእናንተ ፖስቶች አግባብ ያላቸውን ሃሽታጎች ማግኘት ትችላላችሁ። ሌተር.ኮምን በመጠቀም ደግሞ ፖስታችሁን ስኬጁል ማድረግና የትኞቹ ሃሽታጎች ናቸው የተሻለ ፐርፎርማንስ የሚለውን መለየት ይቻላል። በኤስኢኤም ራሽ ደግሞ ኪወርዶችን ሰርች ማድረግ ትችላላችሁ። ራንኪንግ ኪወርዶች እንዴት ነው በአሁኑ ሰዓት ራንክ እየተደረጉ ያሉት ኢን ተርምስ ኦፍ በሚስቡት ኢንጌጅመንት መሰረት የሚለውን ማረጋገጥ ትችላላችሁ። ኤንድ ፋይናሊ ደግሞ ፖስት የምታደርጉት ይዘት ላይ የምታያይዟቸውን ሊንኮች ለማሳጠር ቢትሊን መጠቀም እና እነዚህ ሊንኮች ምን ያህል ሰው ክሊክ ያደርጋል፣ ክሊክ ትሩ ሬቱ ምን አይነት ነው የሚለውን ለመመልከት ቢትሊን መጠቀም ትችላላችሁ ማለት ነው። ሶ the final thing is as any other በተደጋጋሚ እንደተናገረው ኮንቲኒየስ ፕሮሰስ ነው። ስለዚህ በኤስኢኦ ኤፈርታችሁ በየጊዜው ፌስቡክ ኢንሳይትስን ወይም ኢንስታግራም አናሊቲክስን በመጠቀም ወይም ሌሎች እያንዳንዱ መድረክ ለራሱ ባዘጋጀው የአናሊሲስ ሲስተሞችን በመጠቀም ፐርፎርማንሶችን ምን አይነት ነው የሚለው መመልከት። ሶ ሪቹ፣ ኢንጌጅመንቱ፣ ክሊክ ትሩ ሬት እና ኮንቨርዥን ሬታችን ምን አይነት ነው የሚለውን መመልከትና የተለያዩ የይዘት አይነቶችን እና የፖስት የምናደርግባቸውን ሰዓቶች በመቀያየር ሞር የተሻለ አፈጻጸም የምናይበትን ሰዓትና የምናይበትን ስትራቴጂ መቅረጽ እንችላለን ማለት ነው። ሶ ከዚህ አንፃር ዶንት ፎርጌት ቱ ኮንቲኒየስሊ በየጊዜው ኪወርዶቹን እና የምትጠቀሙትን ሃሽታግ በአፈጻጸሙ መሰረት አፕዴት ማድረግና ማሻሻል እንዳትረሱ።